ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ማይክ ልትገዙ ላሰባችሁ የግድ ማወቅ ያለባችሁን መሰረታዊ ነገሮችን አንድ ባንድ የምናይ ይሆናል። የመጀመሪያውና ዋነኛው ነገር ማይኩ ለምን ዓላማ እንደሚውል መለየት ነው። እንግዲህ ሁሉም ማይክ ለሁሉም ነገር አይሆንም። ለሰባኪዎች ወይም ለአስተማሪዎች እዚች ጋር የምታዩትን ማይክ ብንጠቀም ሞር የተሻለ ነው። ምክንያቱም ከእጅ ንክኪ ነፃ የሆነ ማይክ ስለሆነ እንደፈለጉ ትምህርታቸውን ሊያስተምሩ ሊገለገሉበት ይችላሉ። ለዘማሪዎች ወይም ለሲንገሮች ሃንድ ሂልድ የተሰኘውን እዚች ጋር የምታዩትን ማይክ ቢጠቀሙ የተሻለ ነው። ነገር ግን ስሪቱ ዳይናሚክ የተሰኘውን የማይክ አይነት መሆን አለበት። ምክንያቱም በአካባቢ ያለውን ጫጫታ የመቀነስ አቅሙ ከፍተኛ ስለሆነ ማለት ነው። ሶስተኛና የመጨረሻው ደግሞ እዚች ጋር የምታዩት ማይክ ብዙውን ጊዜ አንድ ቦታ ቆመው ለሚያነቡ ሪደርስ ለሚባሉ ማለት ነው መጽሔቶች ሊሆኑ ይችላሉ፣ ግጥሞች ሊሆኑ ይችላሉ፣ የተለያዩ ነገሮችን በአንድ መድረክ ላይ ቆሙ ለሚያነቡ ሰዎች እንደዚህ አይነት ማይኮችን ብትጠቀሙ የተሻለ ነው።